ህይወት ለድለኛ እልፍኙ አይዘጋም፣ ደጇም ማጠር የለው ከመስመሯ ደጀን የሚከለክለው ይብላኝ እንጂ ለኔ ጓዳይም መስመሯ ከድሌ ለጠፋ የህይወትም በየን እድሌን የሚገፋ ሆኖ ለተጻፈው ለድለኛውማ አጀብ ነው የሚተርፈው። ወጨ ጉድ ከምለው ከምሬት ወሰኔ ከማከፋፍለው ከተነፈኩት ውስጥ አንድ አለው ልበለው። እጠይቀዋለሁ መራራቱ አይቀርም በአምሳያው ልጁ አይጨክንምና ከጊዜ በኋላ ምላሹ ከቀረ መልስህን እላለሁ አምላኬ እንደገና። አያልቅብህ ትህትና ትሻው ነፍሴን እንዴት ልግለጥ ከምቀዳው እንዴት ልብለጥ ከምኔ ላይ ምኔን ጥዬ ላቅርብልህ ውሃ ብዬ የለመንከኝ ፍጥረትህን የለመንከኝ የጋን ውሃ ማቅረቢያዬ አዳፋ ልብ ያልታጠበ በንስሐ ታውቀው የለ ታሪክ ግብሬን ያልኖርኩትን ብሩክ ኑሮ በአደባባይ መናገሬን ታውቀኝ የለ እድፍ እንዳልኩ ምን እንዳጣሁ ምን እንዳለኝ በኃጢአት ነትባ ያለች ነፍሴን የምሰጥህን የማን ነኝ? አንካሳ ነኝ ልበ ስንኩል ዛሬ ነገ የምቃጠር ለማፍቀርህ መልስ የማጣ ና ስትለኝ ልብ የለኝም በምን ጽድቄስ ችዬ ልምጣ? ዳሩ አንተ ግን መናፈቅህ የጠማህን የነፍስ የማይ እስካጠጣህ መጠበቅህ አያልቅብህ ትህትና። የበረታብን ፀሐዩ ጨረቃው ሐሩሩና ጉሙ እንዲህ የሆንለት እንዲህ ምን ሆንለት መኖር የሚባለው ምንድነው ትርጉሙ? መኖር ቸል ላይለው ላይመረው ላይምረው የሰው ልጅ ቢያገባ ወይም ቢመነኩስ ብቸኛ ገዢያችን መኖር የሚባል ንጉስ ሕይወት የሚባል ባላምባራስ ስንቱን አሳጣው አቅልና ራስ ሁሉን ምርኮ አድርጎ ጊዜ የሚባል ፊት አውራሪ ሰው ሁሉ ጸልዮም ፈሪ መኖር አባ ንጉስ ማን ነው ያነገሰህ? የት ጋር ነው ዙፋንህ? የት ጋር ነው መንበርህ? የዓለም ሰው ሁሉ ሸብረክ የሚልልህ ቆይ መኖር ግን ማነህ? ቆይ ሕይወት ግን ምንድነህ? አያስፈቅደን ጊዜ ጉልበተኛ ሰውነታችን ቀፍድዶ እንደ ስካር ድግምተኛ የልጅ ልጅን ወልዶ ሐዘን በቤታችን ደስታ ግን አይቆይም እንደ ዘመዳችን ሽልክ ነው አንዴ ሲጥለን አንዴ ሲያነሳ አንዴ እያወፈረ አንዴ እያከሳ አጎንብሰን ብናልፍ አቀርቅረን ብናልፍ ለመኖር ሲባል ነው ችለን የከረምነው ያንን ሁሉ ወናፍ ስንቱን በላው መኖር ሳያድለው ከሞት የበለጠ ይበዛ ይሆን እንዴ ሕይወት የገደለው? መኖር ይሉትን ድፍን ሐሳብ አንዱን ካንዱ ሲያበጣጥስ ደግሞ ሲሳብ ቀን የሚሉት የሰው ዕዳ ተሸክመን በመደዳ ከፀሐይ እኩል ነግቶብን ከጨረቃ ጋር መሽቶብን እንዲህ የተሰደርነው እንዲህ የምንሆነው ለመኖር ነው። ለመኖር